በጣም ነው የምወደው ክርስቶስን። በጣም ባለውለታዬም ነው። አንድ እሱ ነው። ሁለተኛ ደግሞ ናውልዳንን ታውቂዋለሽ? አውቀዋለሁ። አዎ ጌመሩ። አዎ እሱ ደግሞ ትኬት ቆርጦ ከልጄ ጋር አገናኝቶኛል። ብሩክ ሪል ስቴት ቪዛ ሰርቶ እሱ ትኬት ቆርጦ እና ናውሌንም በጣም ነው የምወደው ከምልሽ በላይ ክርስቶስን። አሁን እነሱ ብዙ አሉ፣ ግን እንደዚህ ስም ከጠራውማ በጣም ብዙ ናቸው። እሺ ፋሲካዬ፣ ወደ ቀጣይ ጥያቄያችን እናልፋለን። ከዚህ በኋላ ቲክቶክ አልጠቀምም በቃኝ ቲክቶክ ብለሽ ያሰብሽባቸው ቀናቶች አሉ? አሬ ሴጣን ጆሮ ይደፈን። ለምንድን ነው የማስበው? ማሬ በሱ አልፎልኝ ክርስቶስን የሴጣን ጆሮ ይደፈን። አስቤም አላውቅም። ምናልባት አንዳንዴ እንደዚህ ብለሽ ካወቅሽ በሚለው ነው። ወይ አንድ ቀን ብቻ በጣም ተናደድኩኝ። የሆነ ኮመንት አናደደኝ። ታውቂያለሽ፣ ለእኔ ሳይሆን የተናደድኩት ልጄ ምን ይሉታል ጥርሱ ትንሽ ጠወጣ የሌለ መስዬ ልጅሽ እኮ ጥርሱ እንደ ጸበል ዕቃ ነው ውጭ የሚያድረው አትልም? አንዷ የተረገመች ክርስቶስን። ያን ቀን ብቻ ተናድጄ እንደ ሁለተኛ ልጄን ቲክቶክ ላይ ካወጣሁ ብዬ በጣም ተናደድኩ፣ አረርኩ። ግን ከዛን ደግሞ እውነቷንም ነው ጥርሱ ወጣ ወጣ ብሏል። ግን ለማሳሰርም ገና ልጅ ነው ለምን እንዲህ ትላለች ልጅን ብዬ ተውኩ፣ ረሳሁት ወዲያው። ግን ውስጥ ያለ አይምሬው ወይስ ያደገው ነው? አረ ጥርሱ እንዲህ ብሎ ወጣ ወጣ ብሎ አደገ። ያኔ ተፈጥሮ ነው። ግን ለማሳሰር ደግሞ ገና ነው ልጅ አይደል? 9 ዓመቱ ነው እኮ ገና ነው ልጅ። እሺ እንደ ጸበል ዕቃ ነው ውጭ የሚያድረው ጥርሱ አላለችም? የመላጣ ልጅ ባገኙት በአካል እንደ ጸበል ዕቃ ነበረ በቡጢ ብዬ ውጭ ማሳደርሽልኝ መስዬ። ይቅርታ በድጋቢው ኑሮ አባቴ ያኔ አናደደችኝ እሷ ብቻ። ሁለተኛ ልጄን አልኩ እንጂ ከዛ እንጂ ይመስለኝ። ወደ ቀጣይ ጥያቄያችን እናልፋለን ውዶቼ። ታብታብ አድርጉ፣ በደንብ ታብታብ ኮፒ ሊንክ አድርጉ። እኔ ጥያቄ ሲጨርስ ደግሞ እናንተ ገብታችሁ ለፋሲካ ያላችሁ ፍቅር፣ አክብሮት እና ጥያቄ እየጠየቃችሁ ትወርዳላችሁ ማለት ነው። እስከዛ ግን ታብታብ አድርጉ የኔ ማሮች። እሺ ፋሲካዬ፣ ብዙ ነገሮችን በህይወታቸው ሞክረው አልሳካም ብሎ ተስፋ ቆርጠው ቤታቸው የሚኖሩ የተለያዩ ሰዎች ሊኖሩ ይችላሉ እና እስኪ ምን የምትያቸው ነገር አለ ስለ ተስፋ መቁረጥ? ብዙ ነገር ሞክረው አልሳካል፣ ትዳር ሊሆን ይችላል፣ ስራ ሊሆን ይችላል እና እስቲ ተስፋ በመቁረጥ ውስጥ ያሉ ወገኖች ካሉ እንደው ምን ሀሳብ ትሰጫለሽ? እኔ ተስፋ ማለት የእግዚአብሔር ስም ነው የምለው በእኔ ማለት ነው። ተስፋ ከቆረጥን እውነት እግዚአብሔር አይችልም አልን ማለት ነው ለእኔ ማለት ነው። ተስፋ የእሱ ስም ስለሆነ በእያንዳንዷ ሰዓት ተስፋ አለመቁረጥ። ተስፋችን ኦልሬዲ እሱ አይደለም መድኃኒዓለም። ተስፋችንን እሱን አድርገን መሲ ምንም የማይሞላ የማትደርሽበት ነገር የለም። ክርስቶስን ነው የምልሽ። እኔ በህይወት ዘመኔ በጣም የምመኘው ነገር ልጄን ማየት ነበረ። ባላሰብኩት መንገድ በጣም በደከመኝ ሰዓት በቃ ውይ አረኢን ብዬ ራቆቴን ቆሜ ሽንት ቤት ውስጥ እስከ ማርቀስ የደረስኩበት ሰዓት ላይ እግዚአብሔር ድንገት በቃ ይህንን ቲክቶክ ሰበብ አደረገና ባላሰብኩት 99 በመቶ ህይወቴን ቀያየረው። ከዛም አሁንም ደግሞ ልክ ቀና አልኩኝ ተመስገን ስል ቀንዴም ብለው ሰው ላጣረገኝና ወደኩ። አሁንም ደግሞ ተስፋ የመቁረጥ ነገር በጭራሽ ህይወቴ ውስጥ የለም። እንደውም እኔ ፈተና በበዛ ቁጥር ፈጣሪ ስለሚወደኝ ነው የሚፈትነኝ። ስለዛ ጭራሽ ተስፋ አልቆርጥም። እኔ እንደውም በወደኩኝ ሰዓት ነገሮች ዝግትግት ባሉ ሰዓት ይበልጥ ተስፋ አደርጋለሁ እና ተስፋ የእግዚአብሔር ስም ስለሆነ ተስፋ እንዳትቆርጡ። እሱ ላይ ተስፋ ያደረገ መቼም ያሰበው ቦታ ይደርሳል። ደግሞ የማይሳካ ነገር የማይቀየር ቀን የለም ነው የምለው እኔ። ትክክል። በጣም አሪፍ ነገር ነው የተናገርሽ። እውነት በጣም ተስፋችን ፈጣሪያችን ነው። ትክክል። እሺ ፋሲካዬ፣ የመጀመሪያ ማስታወቂያ እንዴት ልትሰሪ ቻልሽ? የሰራሽውስ ማስታወቂያ ምን ነበረ? ሞዴሬተሮች አጓጉል ኮመንት የሚኮምቱ ሰዎች ካሉ ፕሊዝ 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 ሚዩት አድርጓቸው። እሺ፣ ስለ ግንባሬ ነው ብሎክ አድርጓቸው እንጂ ምን ሚዩት ነው? ቅበሯቸው። እየተሳደቡ ነው እንዴ? እንኳን እያየሁ አይደለም ኮመንታቶች። እኔ እያየሁ አይደለም፣ ግን ግንባሬን ሲያይሉ ያሉ አይዞሽ፣ ጠብቃለሁ ራሴ።
ታብታብ አድርጉ የኔ ማሮች። ፎዚ ያለሽ ናንዬ ሁላችሁም ሰሊሟ። እሺ ማሬ የመጀመሪያ ማስታወቂያሽ ምን ነበረ? እንዴት ልትሰሪ ይችላልሽ? የመጀመሪያ ማስታወቂያ ዛጎል ሬስቶራንትን ያስተዋወቁት እዚህ ዱባይ ቤተክርስቲያን ድንገት አግኝታኝ እና አስተዋውቂልኝ አለችኝ። ሰፖርትም ልታረገኝ ነበር በዛ ሰዓት እና ማስታወቂያውን ሰራሁላት። ፀጉሬን አሰራችኝ፣ ልብስ ገዛችልኝ፣ ብር ሰጠችኝ። ወይ ጉድ አልኩኝ። ወይ ጉድ ውሽዬ፣ እንደዚህ ዝም ብሎ ብር ይገኛል እንዴ አልኩ በቃ። እና ደስ የሚል ጊዜ ነበረ። በዛጎል ሬስቶራንት ነው አህዱ ብዬ የጀመርኩት። ኦኬ እሺ። ቲክቶክ ላይ ያው በብዛት ላይቭ ትገቢያለሽ፣ ስራሽም በላይቭ ስለሆነ ብዙ ጊዜሽን ቲክቶክ ላይ ላይቭ በመግባት እንትን ትያለሽ። ግን ጊዜ ኖሮሽ ላይቭ የማየት እድሉ ካለሽ የማን ላይቭ ትከታተያለሽ? ላይቭ እውነት ለመናገር የሀቢባን ላይቭ በጣም ነው የምከታተለው። ብዙ የምትማሪበት ታሪኮች ስላሉ ወይኔ እንዲማለ እንዴት ተመስገን የምትይበት አለና የሀቢባን ላይቭ ብዙ ጊዜ ይከታተላለሁ። የቤታየውን ደግሞ እስቃለሁ። የሆነ ቦታ እየሄድኩኝ ከሆነ በቃ እያዳመጥኩ እስቃለሁ እና የዜድን ላይቭ እከታተላለሁ። ሶስቱን መስትን እከታተላለሁ። ከሶስቱ አንዱ አይጠፉም። ላይቭ ላይ ገብቼ አዳምጣቸዋለሁ። ደስ ይለኛል ሲቀልዱም ቁም ነገር ደስ ይላል። እሺ ቲክቶክ ላይ በጣም ብዙ ሰው ነው የሚወድሽ ፋሲካዬ፣ በጣም ብዙ ሰው ይወድሻል፣ በጣም ብዙ ሰው ያከብርሻል። ይህ ፍቅር እንዴት ሊመጣ ቻለ? ይህ ሁሉ በሰው መወደድ በመድኃኒዓለም ራሱ ሞገስ ከሰጠሽ ሰው ሳይፈልግ እኔ ሳልፈልግ አንቺን ልወድሽ ይችላሉ። ለምን? የእሱ ሞገስ ነው። እሱ ነው ሞገስ የሰጠኝ። በ11ኛው ሰዓት ልካስሽ አለ፣ ካሰኝ ሞገስ ሰጠኝ። ድሮ እያዳሜ ቤታቸው ሲሄድ ሶፋ ላይ ሁላ ማያስቀምጡኝ፣ አሁን ወርቅ ካላነጠፍንልሽ ይላሉ። ለምን ወደውን መሰለሽ? መድኃኒዓለም የሱ ስራ እንጂ ድሮ የሰው ቤት ራሱ ስሰራ ሶፋ ላይ አያስቀምጡኝም፣ መሬት እንጂ። የሱ ስራ ነው። እቺ ሻንቂላ ይሉኛል ድሮ ማለት ነው። ክርስቶስን ግርም ይለኛል እግዚአብሔር ታሪክን ሲቀያየር። አሁን እኮ አንቺዬ ዊምፒ ሲሄድ እኮ እንደው ይሄን ጉንጬን እያገላበጡ ሲስሙኝ ግርም ይለኛል። ለምን ድሮ ብዙዎቹን አይ ነበር፣ እንዴት ይጠየፉኝ ሁላ ነበር። ይገርመኛል ታሪክ ሲቀያየር እኮ። መድኃኒዓለም ሲያጣፍጥሽ እሱ አጣፈጠሽ። ትክክል። እንኳን ይሄ ሆነ፣ እንኳን ያንን አልፈሽ አሁን እዚህ ላይ ሆንሽ። እንኳን አሳየሽ እግዚአብሔር። አሜን። ካሰኝ ማርያምን። እሺ ወደ ቀጣይ ጥያቄ አልፋለሁ። ፋሲካዬ፣ ፋሲካ ያው የራስሽ የግል ህይወትሽ አለ፣ ኖርማል ላይፍሽ አለ፣ ቲክቶክ ደግሞ አለ። እንዴት አድርግሽ ነው ሁለቱም ባላንስ እያደረግሽ እያስኬድሽ ያለሽው? እኔ የግል ህይወት የምለው ነገር ብቻዬን የለኝም። እኔ ቲክታክ የማየው ይሁን እንደ ቤተሰብ አካል ነው። በጣም ከከፋኝ ሮጬ ቪዲዮ ነው የምሰራው እያረቀስኩኝ፣ ለነሱ ሳውራ ይቀለኛል። በጣም ደስ ሲለኝ እንደዛ። ከዛ ውጭ ከቲክቶክ ጀርባ ያለኝ ህይወት ምን አለ? ልጄ ከሆነ እነሱም ያውቃሉ። ሳገኘውም ስለየውም አንተን ብዬ ነው። ከዛ ውጭ እንደዚህ የራሴ ህይወት የምለው እንደዚህ ስርስር ያለ የለኝም። አቦ የለም፣ ክርስቶስ የለም። ሁሉ ነገር ሻላል ነው እዚሁ ነው። ሁሉ ነገር ድሮ የምደብቃቸው ነገር ነበሩ፣ እነሱን አቆምኳቸው። እሺ፣ ስለዚህ ውዶቼ ፋሲካ የተደበቀ ህይወት የላትም። እዚሁ የምታዩት ፋሲካ በኋላም ይችውናት እያለች ነው። እሺ ቲክቶክ ላይ የማትረሺው ገጠመኝ ካለሽ? ቲክቶክ ስትጠቀሚ ስንት ዓመት ሆነሽ አሁን ፋሲካ ቲክቶክ ጀመርሽ? አሁን 2 ዓመት አለፈኝ አይደል ማሬ? 2 ዓመት አለፈሽ። በ2 ዓመት ውስጥ የማትረሺው የገጠመሽ ቲክቶክ ላይ? የገጠመኝ እግዚአብሔር አላዋረደኝም እና ብዙ ሰው አልነበረም ላይቭ ላይ ተቀጥቼ ይሄ ሲጣጥ ታውቂያለሽ? እንዲህ ተኝተሽ የምትነሽ እንዲህ እየተኛሽ አምና ነው 8 ወር 9 ወር ይሆነዋል።
አሁን እየተጫወቱ ከነናቲ ጋር ከዛን ቀጡኝ 30 ተው ደከመኝ እያልኩ ከዛን እንዲጎንበስ ቀና ስል ፈሴ ድንገት አመለጠ። ክርስቶስ ለዛም ጩኸቱ ነው ያለው። አቤት ያንቀናፈርኩ መስዬ የስሙን ጌቱን ያከልኩ ክርስቶስን የስሙን ጌት ላይቡን እንዲህ ብዬ በፊቴ መሸፈን መዝጋት አፍሬ እንዲጄን እንዲያጮልቄ ላይቡን ዘግቼ 4 ቀን ላይብ ላይ አልገባው። ክርስቶስን 4 ቀን ልጆቹ በውስጥ መተው ምለውልኝ በቁልቢው ገብርኤል ማሉ እንትን አትሉኝም ብዬ እንደዛ ተርፌ ሪካርደርም ያኔ ብዙም አይከታተሉንም የሉም። ለሊት ነው የምንጫወተው። እንደዛ ተረፍ ክርስቶስን እና ያን ቀን አረሰውም። ጎዶሎ ቀን ፍስማ አምቦ አሁን ያንን ሲጣብስ ሪካሉን ከ20 በላይ አልሰራም። እሱንም እግርና እግሬን አጣምሬ ተሳቅቄ ወይኔ እናቴ ኦይ ጋድ ኧረ በስመ አብ ውርደት ነው አንዳንዴ። አይዘዝ ጎዶሎ ቀን። እሺ እነሱ ግን ሰሙሽ? የቀጡሽ ሰዎች ወይ ሰሙ እንዴ? ጮሁ። ምንድነው ሲሰቁ እኮ ነው እነሱ። ቶሎ ብዬ ላይቬን ያጠፋሁት። ከዛ ላይቭ ላይ አልገባ ስላቸው በውስጥ እና ያሉኝ እምብዬው እያስታወሳችሁ ልታሳቁኝ። በስንተኛው ቀን ስገባ ጥቁር ብድ የሚያክል መነጽር የጓደኛዬ ነው ስጄ ገርግጄ አይኔ አፍሮ ማለት ነው። አይኔ እንዲማይታ ወይኔ በኢየሱስ። እንዴት ነው ኮመንት ላይ በንጋታው ስትገቢ መጥቶ የነበረ በትላንትናው ዕለት የነበረ ስትገቢ ካረቀም በኋላ የነበረ ሰው መጥቶ ፋሲካ ካረቀም በፊት ያረግሽው ያው በስመ አብ ወልድ ክርስቶስና አው እያሉኝ አንቺ ፈሳ ያኔ ሰማኝ ራሱ እስካሁን የሚሉኛል። አንቺ ፈሳን ጉድሽን እኮ ይሉኛል። ግን ያን ቀን ሪከርድ የለም እንደው መድኃኒዓለም ትረፊ ሲለኝ እንጂ አሰበሻል። በተጣላዋቸው ቁጥር ቡም ያደረኩትን እያወጣው እያሰሙ ምን አባቴ ውስጥ ገባ ነበር። ቲክቶክ ደግሞ የያዘውን አይለቅም ነበር። ሪከርድ ተደርገሽ ቢሆን አሁን ቁጭ ብሎ ነበር። አሁን ግን ሪከርድ ስላልተደረግሽ አንቺ ባንደበትሽ አወራሹ እንጂ ማንም የሰማ የለም። አዎ አባቴ ሙት እንጂ ያዋርዱኝ ነበር። እሱን የሰማ ባል የሚያገባኝም የለም እንጂ አይ ኖርማል ነው እኮ የሰው ልጅ እኮ ያደርጋል። ግን ችግር ነው ግን ነው ላይቭ ላይ እዚህ መሆኑ ነው እንጂ ትንሽ የከፋው። ሁሉም ሰው እኮ አሁን እንትን ኖርማል ነው ያደርጋል። ማንም ሰው ቤዳጊ እዚህ ነው። ወይኔ እናት አሁን ከ10 በላይ እንዳትቀጪ። ኧረ እዛ አልኳቸው ሌላ ቅጣት ስጡኝ። አዎ ፋሲካ እሺ፣ ወደ ቀጣይ ጥያቄያችን እናልፋለን። በጣም ነው ያሳቅሽኝ ግን እመቤቴን ያው ሰውን ሁሉ ነው ያሳቅሽው። ሳቂ። እሺ ቲክቶክ ቢዘጋ ፋሲካ በምን አፕሊኬሽን እናገኛታለን? ዩቲዩብ አለኝ፣ ፌስቡክም አለኝ። ዩቲዩብ አለሽ? ማን ነው የሚለው ዩቲዩብ ቻናል ስምሽ? ዩቲዩብ ፋሲካ እንዲሁ ፋሲካ ቶላ ነው የሚለው። 47,000 ተከታይ አለኝ። 47,000 ብዙ ቆይቷል ከከፈትሽ ቲክቶኩን። ማነው ዩቲዩብን ከቲክቶክ በፊት ነው ወይስ ከቲክቶክ በኋላ? አረ በቅርብ ነው የከፈትኩት። እንትን የሆነ ኡጋንዳዊ ነው ያ ሰውዬ ዘሩ ምን አውቃለሁ። እሱ ራሱ ኦርደር አድርጌ እውላለሁ። በኢየሱስ ምን አባቴ ነው ይኸውልሽ፣ አይምሮ ወደ ስራ ሄደ። እንትን ኢንተርቪው አድርጌው ይቅርታ፣ ኢንተርቪው አደረኩና በእንግሊዘኛ እኔ የጎደለውን እናንተ ሞልታችሁ ስሙ ብዬ ለቀኩ። ኦኬ አሁን ሰብስክራይብ አርጓት ፋሲካ ቶላ ዩቲዩብዋን ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ አርጓት። 47,000 ያልሽ ማሪ 47,000 ያለው የሆነች ልጅም አለች በስሜ የከፈተችው ግን የኔን አያከልም። የእሷንም ሰብስክራይብ አርጓት ከፈለጋችሁ። አንድ ግን አለች በስሜ ፌስቡክ የከፈተች አንቺ እርባነ ቢስ ራቁት ሰው ትፖስታለች። አንቺ 72,000 ተከታይ ያላት ደግሞ የሀገር ፌስቡክ ላይ ፋሲካ ብላ አባቴ ሙት ራቁት ሴት ትፖስታለች። ይሄኔ ሰው ውሽ እያበደች ይላል። እሱን እያየ መናገር አለብሽ። ይሄ ፌስቡክ ልፖስት ጻፍኩላት። ልፖስትሽ ነው አልኳት። ፖስቼ እንጀራ ገመድሽ ከሚዘጋ ከምደልቸው አልኳት። ፌስቡክ እኮ ይከፍላል። ኦኬ አልመለሰች። ወይኔ እናቴ ስማ፣ ሰብስክራይብ አርጓት ያላረጋችሁ። እኔ ማረጋለሁኝ። እኔ ግን አርግሻለሁ እንዴ ባለፈው አርግሻለሁ።
ግቡና ቪዲዮዬንም ይውልኝ ብር ይቁጠርልኝ። እሺ ፋሲካዬ ለስራም ሆነ ወይም ለቫኬሽን ለረፍት የት ሀገር ሄደሽ ታውቂያለሽ? ኢትዮጵያ። ከኢትዮጵያ ውጭ? ለስራ ኦማን ሄጃለሁ እኮ ድሮ እኮ ኦማን ሰርቻለሁ 2 ዓመቴ። መጀመሪያ ከዱባይ በፊት ኦማን ነበር? ኦማን ዶሮ ጠብቅ ነበር፣ ዶሮ የሚያረቡ ጋር። ኦኬ 2 ዓመት ሰርተሽ አላራዘምሽም? አልተመቸሽም? ተውሹ? ኧረ አልተመቸኝም ሳይሆን የሆነ ነገር አይታ ሴትዮዋ ራሷ ነች የሸኘችኝ። ሂጂልኝ ብላ አባረረችኝ ወደ ሀገሬ። አርቅሼ ስለምናት አልወጣም ስል ሸኘችኝ። ለበጎ ሆነልሽ አየሽ እዚህ መምጣትሽ ዱባይ። ኧረ ከዛ በኋላማ ስንት ቦታ ደርሼ ጉድ ያልሄድኩበት የት አለ ብለሽ። አይዞን። እሺ ታብታብ አድርጉ ውዶቼ፣ በደንብ ታብታብ ኮፒ ሊንክ አድርጉ። የእኛን ቆይታ እያዳመጣችሁ ታብታብ አድርጉ። እሺ ፋሲካዬ አሁን አጠራ አጠራ ያለ ጥያቄ ነው የምጠይቅሽ። አንቺ ቶሎ ትመልሻለሽ ለቆይታ እንዲሆን። አጠራ አጠራ። እሺ ከሹሩባ ከኖርማል ከቶክስ? ሹሩባ። ከክትፎ ከጥብስ? ወይ ክትፎ በጣም ልትወጁ ክትፎ? በፍቅር በስማ ውዶቼ፣ የፋሲካ አድናቂና ወዳጅ የሆናችሁ ፋሲካ ስታገኙ ፕሊስ ፕሊስ ክትፎ ጋብዟት። እሺ አሁን ልጠይቁ የምትመጡ አስራችሁ ነው በላለው። አዝራችሁ እሺ ከመኪና ከቤት? ቢኖርሽ እንዴ ሰው መሞቻውን ይመርጣል እንዴ መኖሪያውን እንጂ ቤት። ጎበዝ። ከሙዚቃ ከፊልም? ሙዚቃ መጨፈር ወዳለው በጣም። እሺ ባህላዊ ልብስ ወይ ዘመናዊ ልብስ? ዘመናዊ ሸንቀጥቀጥ የሚያደርግ። ሂል ጫማ ፍላት ጫማ? ፍላት። አንድ ጊዜ የሆነ ቪዲዮ አይቻለሁ ልበል፣ አውልቀሽ በባዶ እግርሽ እየሄድሽ ይዘሽ በእጅሽ? ሁሌም ነው ለቪዲዮ አደርግና ልክ ስጨርስ አውልቄ በፌስታል ከትቼ ሲሊፐር ነው የማደርገው። አልችልበትም። ስንት ቀን ነው ጉድ የሆንኩት እየወደኩ ማርያምን ክርስቶስን እግሬ ውልፍ ይላል። አልለመደም እግሬ። አሁን መለማመድ አለብሽ። ቤት ስትሆኚ ፋሲካዬ እሷን ጫማ አድርገሽ ቤት ውስጥ በደንብ ወክ የምታደርጊ ከሆነ ስትወጪ አይከብድሽ። ኧረ ለምዳለሁ፣ ይለመዳል። እሺ አጠራጠር ያሉ ጥያቄዎችን ጨርሻለሁኝ። እንግዲህ አንቺ አሁን በጣም እውቅና ካገኙ ሰዎች፣ ዝናን ካገኙ ቲክታከሮች መሀል አንዷ ነሽ እና ይህንን እውቅና ይህንን ዝና አስጠብቆ ለመሄድ ምን ቢደረግ ወይ ደግሞ ምን መደረግ አለበት ብለሽ ታስቢያለሽ? እኔ ምን አውቃለሁ ማሪ፣ ተጨንቄበት አላቅም። መድኃኒዓለምን ክርስቶስን ግን መድኃኒዓለም ያለው ይሁን። ለነገ አራዝም ማሰብ አያስፈልግም። እኔ አሁን ድሮ ነገም ብዬ በሞት አጫጭር ልብስ የምመኘውን ገዝቼ አልለብስም። አሁን ግን ነገን አቆምኩ። እድሜ ለማሂ እና ነገን ስለማልጨነቅ እግዚአብሔር የፈቀደው ይሁን ብቻ። እኔ አልቀየር፣ ልቤ አይቀየር እንጂ ልቤን ፈጣሪ ይጠብቅልኝ እንዳልቀየር። ከዛ ውጭ ደስ ያለው ይሁን እግዚአብሔር የፈቀደው በህይወቴ። ያልፈቀደው ከሆነ ደግሞ ከንተር እኔ ደህና ጎበዝ። እሺ ለወደፊት በቲክቶክ ልትሰሪያቸው ያሰብሻቸው ነገሮች ካሉ? ለወደፊት ብዙ ሺን ላይ ቁምጣና አጫጭር ልብሶች አዝዣለሁ። አጫጭር ቀሚሶች ሲመጡልኝ እንትን ጠረጴዛ ላይ ወጥቼ እንደ ሻኪራ መጨፈር ፈልጋለሁ። ምኞቴ ነው። አደርገዋል። ክርስቶስ ነው ለወደፊት ልትሰሪ ያሰብሽው? ህልሜ ማሳካት እና ሞዴል መሆን። ሞዴል ፋሲካ፣ ሞዴል ፋሲካ በዱባይ ዓለምን መዞር፣ ኢትዮጵያን ወክዬ ዓለምን መዞር ብትሄጂ ደስ የሚልሽ ሀገር የት ነው ለቫኬሽን? አሜሪካ። እንግዲህ አሜሪካ ወዳጆቿ ፋሲካን እንግዲህ ለቫኬሽንም ቢሆን እንግዲህ ጋብዟት። ይጋብዙኝ። እሺ ታብታብ አድርጉ። ይህን ቤት ደግሞ ፎሎ ያላረጋችሁ ፎሎ አድርጉ። ሁሌ ዘወትር ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ የተለያዩ እንግዶችን
የሚቀርብበት ቤት ነው። ይህን ፕሮግራም መከታተል የምትፈልጉ የፋሲካ ወዳጆች ፋሲካን ቢላችሁ የመጣችሁ ቤቱን ፎሎ አድርጉ። እሺ ፋሲካዬ፣ ወደ ቀጣይ ጥያቄ አልፋለሁ። ፋሲካ የምትወደው ባህላዊ ምግብ እና መጠጥ ከዘመናዊስ? እንትን ባህላዊ አረቄ እወዳለሁ መጠጣት። አረቄ በጣም እወዳለሁ። ወይ በፍቅር ጠላም ወድ ነበር፣ ብዙም አይደለም አሁን ጠላ። አረቄ እወዳለሁ። እሺ አረቄው ወይኔ አረቄ እኮ ቆይ፣ በዚህ አጋጣሚ ጠይቃታለሁ። አረቄ ያለኛ ጋ ብላ፣ እኔ ደግሞ አባቴ አረቄ በጣም ነው የሚወደው። ፋሲካዬ ፕሊስ 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 ስትሄጂ አዲስ አበባ ለፋዘር አረቄ ውሰጂለት ብያት እሺ ብላ ቃሏን ሸመጠጠች። አሁን እዚሁ ጠይቃታለሁ የሸመጠጠችበትን ምክንያት። አትደውሉባት ፋሲካዬ ጋ። አዎ አትደውሉ፣ ቀጥታ ስልክ ነው አይ ቲንክ የደወሉበት። እናንተም ተዘጋጁ። ጥቂት ጥያቄዎች ነው የቀሩኝ ውዶቼ። እናንተ ደግሞ ገብታችሁ ጥያቄ ጠይቃላችሁ። ታሆዴ ስልክ ገብቶብኝ ነው። ምንም ችግር የለም ማሬ፣ ምንም ችግር የለም። እሺ ባህላዊ የምወደው ምግብ ክትፎ እወዳለሁ። መጠጥ አረቄ እወዳለሁ። እሺ ከዘመናዊስ? ከዘመናዊ ምግብ ኢንዶሚን እወዳለሁ። ዘመናዊ በድሮ ዘመን የለም ብዬ ኢንዶሚን ከዘመናዊ ነው የሚመደበው። ኢንዶሚን እንጃ። እሺ ያኔ አሁን አይደል የመጣው። እሺ ከዘመናዊ መጠጥ ምን እወዳለሁ? ቢራ ያልፍና ወደ ጥቁር ያደላል። ጥቁራማው ቀይ በጣም ይጣፍጣል። እሱን ወደዋለሁ። አዎ እሱ ይጣፍጣል። እሺ ወይንና አረቄ የሚበላ ደግሞ ከዘመናዊ ኢንዶሚን፣ ከባህላዊ ክትፎ በጣም ነው የምትወደው። ሁለተኛ ጊዜ ነው ክትፎ ስትል። እኔ ካገኘኋት ክትፎ ነው የምጋብዛት። እኔና ፋሲካ በነገራችን ላይ ኢትዮጵያ ተገናኝተን ነበር፣ ግን ጊዜ አልነበረንም። የራሳችን የምናወራበት ጊዜ አልነበረንም። ወንድም ካሌድ ጋር ተገናኝተን ነበረ። ትክክል። ካገኘሁሽ ማሬ፣ እኔ ይኸው በህዝቡ ፊት ነው ቃል ምገባው። ያበደ ክትፎ ቤት ወስጄ ክትፎ ነው መጋብዝሽ። እሺ ማሬ፣ እሺ። ኢትዮጵያ እንገናኛለን ደግሞ። እሺ እሺ። እኔ ፍቅር። እሺ ፋሲካ፣ የክላስ ጨረሽ ወይ? የትኛው መንጃ ፍቃዱ? ኧረ ተይ እናቴ ልጅ ተጫወቱብኝ። አልጨረስኩ ገና ነው፣ እየወደኩ። ዛሬ ደግሞ ፓርኪንግ ላቆመው ስል ወደ እንትን ይኸውልሽ ሪቨርስ ላይ ነው ድራይቭ ላይ ሳልመልሰው ዲ ላይ በሪቨርሱ ሳዞረው መኪናው ዝም ብሎ ወደ ኋላ ይሄዳል። መኪናው ምነካው ዛሬ ብዬ እኔማ መኪናው ፍሬም በጥሶ ነው ብዬ እኔ ውሽዬ ራሴን ላተርፍ ዘልዬ ልወጣ ስል ለካ ሪቨርስ ላይ ነው። ጨርጮኸብኝ ልክ ነገረኝ። እኔ ጸጥ ብዬ ሄድኩኝ። በቃ ተናገረኝ። ዛሬ በጣም ቅስሜን ሰበሩት። ምንም ተስፋ እንዳትቆርጪ። ምንም አልሳካ ቢል እንደሚሳካ ታውቂያለሽ። አንቺ በህይወትሽ ብዙ ስለተማርሽ እዚህ ራሱ ተሳክቶ የሆነ ቀን ቪዲዮ ላይ እያረግሽ ክላክስ እያረግሽ እንደምናይሽ ተስፋ እናደርጋለን። ኧረ በስመ አብ የዚህኛው ቆየ ማሪ ክርስቶስ። ምን ነው ማሪ አርግዤ በወልድ እኮ ልጄ በእግሩ ሄዷል ትምህርት ቤት። ይሄኔ አመት እኮ አመት ይደርሳል። አብሽር አብሽር። እሺ ፋሲካዬ፣ ስራ፣ ትምህርት፣ ልጅ ማሳደግ እንዴት እያካሄድሽ ነው? ልጅሽን ታሳደጊያለሽ፣ ትሰሪያለሽ፣ ትማሪያለሽ? እንዴት ነው እያስኬድሽው ያለሽ? እኔ እማራለሁ። የትምህርት ሰዓቴ እማራለሁ። ሌላም ትምህርት እየተማርኩኝ ነው። ቋንቋም እማራለሁ። ትምህርቴንም አስኬዳለሁ። ጎን ለጎን ብቻ ሰዓቴን አብቃቃለሁ። ስራዬን እሰራለሁ። ልጄ ደግሞ በጣም ጎበዝ ልጅ ነው። የሚያስቸግረኝ ልጅ አይደለም። እህቴም አለች። አዲስ አበባ ነው አሁን ልጄ የሚማረው። ልጄ እናወራለን። በቮይስ ነው የምናወራው፣ ግን እሁድ ረዥም ሰዓት ተደዋውለን በቪዲዮ እናወራለን። ስለዚህ ጊዜሽን አብቃቅተሽ ለልጅሽም ለስራሽም
ለራስሽም ጊዜ ሰጥተሽ ትምህርትሽን እየተማርሽ ሰዓትሽን አብቃቅተሽ እየሰራሽ እየተማርሽ ነው ያለሽው። በጣም አሪፍ። እሺ ፋሲካዬ፣ ወደ ቀጣይ ጥያቄ አልፋለሁ። ማዳም ቤት ለሚሰሩ እህቶቻችን ከሰው ቤት ስራ ወጥተው እንዴት የራሳቸውን ነገር መጀመር እንዳለባቸው ትንሽ ነገር ብትያቸው። ምክንያቱም አንቺ ማዳም ቤት ነበር በፊት የምትሰሪው። አሁን ከማዳም ቤት ወጥተሽ የራስ ሱቅ ከፍተሽ ዱባይ ላይ እንዲሁም ሀገር ቤት ከፍተሽ እየተንቀሳቀሽ ጥሩ ቦታ ላይ ያለሽ ሰው ስለሆንሽ እስኪ የምትመክሪያቸው ነገር ካለ? እኔ የምመክራቸው ብር ያጠራቅሙ። ማለት ወሳኙ ነገር እዚህ የሰው ሀገር ላይ ስትሆኝ ብር ነው፣ ስራ ለመጀመር አይደለም። ከዛ መጀመሪያ ፕላን ያድርጉ፣ ብራቸውን ያጠራቅሙ እዚህ እዛ ከመላክ። ከዛም በኋላ ብራቸውን ካጠራቀሙ በኋላ እኔ ምንድነው የምችለው፣ እኔ ምን ብሰራ ያዋጣኛል ብሎ ፕላን ያውጡ። እኔ አሁን ካየሽኝ አንድ ስራ ላይ አይደለሁም፣ 30 ስራ ሞክራለሁ ዝም ብዬ። አንዱ አየሩ ከቀዘቀዘ ትቼው ወደ አንዱ አየር እገለበጣለሁ። አንዱ አየር እንትን ካለ ወደ አንዱ አየር እና በጣም ጎበዝ ሆኖ በጣም ብልህ ሆኖ መጀመሪያ በስነ ስርዓት ማየት፣ ምን ብሰራ ምን ያዋጣኛል፣ ከዛም ብራቸውን ማጠራቀም መስራት። ብር ኖሯቸው ትንሽዬ መንቀሳቀሻ ደግሞ ያን ያህል ብዙ ብር አይደለም፣ ሞኝ ነው እንጂ በአንዴ ያለው ያሌለውን ተበዳድሮ ከስርስር የሚለው ብልጥ በጥንጥዬ ነገር ጀምሮ ወደ ትልቅ ማደግ ይሻላል። ትክክል። እንግዲህ ባለፉት ሳምንታት ልበለው ወራት አይዶ ነው ብቻ ያው የተፈጠረውን ነገር ሁላችንም እንግዲህ ሶሻል ሚዲያ ላይ ሰምተናል፣ አይተናል። የደረሰብሽን ነገር አይተናል። ግን ያንን ሁሉ ነገር ደርሶባት ፋሲካ፣ ምክንያቱም በቀላሉ የሚሰበሩ ሰዎች ስላሉ ነው። በጣም በትንሹ ተስፋ የሚቀርጡ በጣም እዚህ ግቢ በማይባል ነገር ራሳቸውን ብዙ ነገር የሚያደርጉ ሰዎች ስላሉ ያ ሁሉ ነገር ደርሶብሽ አንቺ ጠንክረሽ ጀግነሽ አሁን ላይ እንዴት ቆምሽ? አንቺ እንዴት? እኔ ያን ቀን መጀመሪያ የሰማው ቀን የሆነ ድንዝዝ የምትይው ነገር የለም። የቅርብ ሰው ሞቶብሽ መርዶ ሲነገርሽ ደንግጠሽ እንባሽ ደርቅርቅ የሚላ እንደዛ ደርቅርቅ አልኩት። ስርስር ነው ያልኩት። ከዛን ደግሞ ይሄ ተራራ መጥቶ አናቴ ላይ እኔ ላይ የወረደ መሰለኝ። መሀል መንገድ ላይ ብቻዬን ራቁቴን ቆምኩ መሰለኝ። ከዛን በቃ ብቻ 3 ቀን እኔ አልዋሽም፣ 3 ቀን እኔ አልነበርኩም። በጣም ደንዝዤ ነበረ። ማመንም አቅቶኝ ነበር። ለማመን ጊዜ ወሰደብኝ። ከዛ በኋላ ደግሞ ሳስበው ያለፍኩት አልፌ የመጣሁትን መንገድ አያክልም መከራው። ገባሽ? ይሄኛው ብር ነው። ከብሩ ይልቅ እኔ ጉዳይ መሀላችን የነበረ እምነት ነበር። አምኛት ነበር፣ በጣም ወድጃት ነበር። ስቲል ነው እኔ እስካሁን ድረስ በጣም ወዳታለሁ። የሆነ ከልቤ ቁርጥ ብላ አልወጣችልኝም። ገባሽ? ክርስቶስን ወዳታለሁ። የሆነ ልረግማት እንኳን ልና አርቅሽ የሆነ ነገር አፌን ያሳስረኛል። አብረን የበላነው ይሁን አይዶን ክርስቶስን እና ግን ያሳለፍኳቸው መንገዶች እኔ በጣም ተገፍቼ ብዙ መከራ ያየው ስለሆንኩ ይሄኛው ነገር ገንዘብ ነው። ገንዘብን ደግሞ ነገ ተነገ ወዲያ እሰራዋለሁ በሚለው አሰብኩት። ልጄ ጤነኛ ነው፣ እኔ ጤነኛ ነኝ። ነገ ተነገ ወዲያ መልሰዋለሁ። ጊዜ ይፈጃል እንጂ የሰው ዕዳ ነው። እቁብ ሰብስቤ እከፍላለሁ፣ ሰርቼ እከፍላለሁ። ምን አዲስ ታሪክ አለ? ምክንያቱም የመጀመሪያ አይደለም ስበላ፣ በዚህ መጠን አልተበላውም እንጂ ሁሌም እንደተከዳው ሁሌም እንደተበላው ስለሆነ በጣም ኖርማል። እሺ፣ እምነቱ ጋር ብቻ ትንሽ አናጋኝ። ሜሪጌ ያ እንግዲህ አሁን ስትይ እንደሰማሁት ይሄ የመጀመሪያ አይደለም። በጣም በብዙ ሰው ተበልቻለሁ፣ በብዙ ሰው ተከድቻለሁ። ምን አስተማርሽ? አሁን ለወደፊት ምን ተማርሽበት? ገባሽ? በሚደርስብን ነገር እያንዳንዱ እየተማር ነው መሄድ ያለብን። ከዚህ በኋላ እንዴት ነው ያችኛዋ ፋሲካ እንዴት ነው መሆን ያለባት የሚለውን አስበሽበታል? ምክንያቱም እያዋህነሽ እኔ ራሱ ሳይሽ እና መሆን የለበትም። ገባሽ? ማሰብ መቻል አለብሽ። ልጅ አለሽ፣ አሳዳጊ ነሽ። እኔ ለሌላ ጊዜ ሰው አላምንም አለልሽም። እሺ ልጅ አውርቶ ነው ሶሪ። እሺ ችግር የለውም ማለት ለሌላ ጊዜ ሰው አላምንም አልልም። እኔ አሁንም አምናለሁ። ምክንያቱም ሰው ሁሉ አንድ አይደለም። ግን በሷ ልክ ሰው ጥግ ድረስ አምናለሁ አላምንም።
ለምን እና አንዳንዴ ጮሆ የሚናገር ምናምን ሰው አንዳንዴ በመልኩ የሚደበቅም አለ። በጣም ሳይለንት ሆኖ ጥሩ ሰው መስሎ ውስጡን የሚበላሽ እና ብቻ ግን እጠነቀቃለሁ። ግን ሰው አላምንም።